ከልቤ ነው መላችሁ አባቶቻችሁን አክብሩ። ዘማሪ ቴዎድሮስ ዮሴፍ ያስተላለፈው መልእክት አነጋጋሪ ሆኗል። የመረጃ ሌሎች እንዲደርስ የማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። ዘማሪ ቴዎድሮስ ዮሴፍ በአንድ ፕሮግራም ላይ አባቶቻችንን መሳደብ ማቆም ይገባናል፣ ለሌሎች እምነት አባቶች ያሳየናቸውን ክብር ለእኛም አባቶች ልናሳይ ይገባል። ቤተክርስቲያንን በወርቅ በእንቁ በእብነበረድ ብናንጽ አባቶች ከሌሉ ግን ምንም ዋጋ የለውም እና ለአባቶቻችን ልዩ ክብር ሊኖረን ይገባል። በእርግጥ በዚህ ሰዓት ብዙ መከራና ስቃይ እየደረሰብን ይገኛል። ምዕመናኖቻችን እየሞቱ ይገኛሉ። ይህ ጉዳይ ግን አባቶቻችንን በመስደብ ልንፈታው የምንችለው ጉዳይ አይደለም። ስለዚህ ለአባቶቻችን ልዩ ክብር ማሳየት ይገባናል። በየማህበራዊ ሚዲያው እየወጣን መሳደብ ማቆም አለብን ሲል ተናግሯል። ይህንን የቴዎድሮስ ዮሴፍ መልእክት እንዴት አገኛችሁት? ሀሳባችሁን ኮመንት ላይ ጻፉልን። ለመረጃ ሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ የምንሰድብ ሆነን ይኸውላችሁ ወገኖቼ፣ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእብነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው? እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ላታገኙ ትችላላችሁ። ከልቤ ነው መላችሁ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባረኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ፣ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊጥ ስላላችሁ በእውነቴ ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ፣ እባካችሁ። ደግሜ ላለው በወርቅ በእንቁ በእብነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም። ነገ ያስፈልጉናል። እሺ ወንድሞች፣ ሲበልልታ በጭብጨባ ገለጹልኝ። ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው? እባካችሁ እኔ
እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ላታገኙ ትችላላችሁ። ከልቤ ነው የምላችሁ፣ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንሱልህ። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህ። እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበር ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። ግን ቢያንስ ትናንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳይደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎየር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነት የምበላችሁ እኔ ንግግር አለ ለትንሽ ሳንቲም ለ5000 ለ10000 ፎሎየር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያኑም እያሰጣችሁን ነው፣ አባቶቻችንንም እያሰጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ፣ እባካችሁ። ደግሜ ላለው በወርቅ በእንቁ በእብነ በረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳነስ መጥተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም። ነገ ያስፈልጉናል። እሺ ወንድሞች፣ ሲበለልታ መጭብጨባ አምላካችን እግዚአብሔር ጭንቀት ስላሳይ 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎየር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ ቆመልኝ ተቋም እኮ ዝም እያለኝ እኮ ነው። ስለዚህ ሁላችንም ፊታችንን ማዞር ያለብን 5 ኪሎ ያለው ቤተ ክህነት ጋር ነው። እሱ ነው መጀመሪያ ችግራችን ሊናገር የሚገባው። ይህ እዚህ ጋር የምትመለከቱት ወጣት አሰቦት ገዳም ላይ በደረሰው ጥቃት 4 ቦታ በጥይት ተመቶ ምን አድርጋ ምን አጥፍታ? አባቶች ለምንድን ነው ዝም የምትሉት? እንደገና ወዲያው ይገላል። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይሬው በጣም የሚያሳፍር ስራ ነው የሚሰሩት። ይሄ ሰውዬ ተደብድቦ የተጣለው በዚያ ነው። ከዛ ካህኑ ይመጣና ሲያየው ገለል ብሎት ነው የሚያልፈው፣ እንዳይነካው ተጠንቅቆ እና ደግሞ በውስጥ እየመጣችሁ እንገላለን፣ እናርዳለን፣ እንቆርጣለን፣ እንፈልጣለን የምትሉ ደግሞ ሰዎች አላችሁ። እናንተ በታምራው ነው ደግሜ እላችኋለሁ፣ እስልምናን አትወክሉ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንግዲህ ትናንትና አልመጣሁኝም፣ በሙሉ ቪዲዮ አልሰራሁኝም። አጭር ቪዲዮ ነበር መልዕክት ያስተላለፍኩላችሁ። ያው ትናንትና ተቀብዬ ስለነበር እንዲያለበኝ ምናምን ነገር ብዙም ስለማይመከር ነው እንደምታውቁት። የሆነ ሆኖ ዛሬ በወቅታዊ ጉዳዮቻችን ላይ ተመልሼ መጥቻለሁ። በተለይ ትናንትና ዘማሪ ቴዎድሮስ የሰጠው አስተያየት በጣም ብዙዎችን እያናደደ በጣም ብዙዎችን እያበሳጨ ያለ ቪዲዮ ስለሆነ እንመለከተዋለን። ከዛ በተጨማሪ እነ ያያ ዘለታ እንግዲህ ይቅርታ የጠየቁበት ቪዲዮ አለ። እሱን የሆነ ፓርት ብቻ ቀንጨብ አድርገን እውነት እሱ ይቅርታ እንደጠየቀው ነው ወይ እስልምና እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። ከዘማሪ ቴዎድሮስ ይህንን መልእክት መስማት ያሳፍሩ። ይንገረን፣ ስሙት። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳይደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎየር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን ሙሉ ንግግር ሀጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይጠበቅባችሁም የሚል መልእክት ነው ውስጡ ያለው። ስድብ ያለው ፍትህ የጠየቁ ኦርቶዶክሳውያንን ነው። ሙሉ ቪዲዮን ማየት ትችላላችሁ። እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው እንዴ? አላለ
ግን በዝምታ አስገዳዮቻችን መካከል እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። አሁን ፍትህ የጠየቅነው ስለ ነፍስ እንጂ ስለ ገንዘብ አይደለም። እናንተ እስካሁን የእንዳልክ ዘነበ መታገድ ላይ ናችሁ። ሊቀ መዘምራን ቴዎድሮስ ዮሴፍ በመዝሙሮቹ ምክንያት ከቤተ ክርስቲያን ሊታገድ ነው። ደብዳቤውን ላንብብላችሁ። ከዚህ በፊት በተወዳጅ መዝሙሮቹ የምናውቀው ሊቀ መዘምራን ቴዎድሮስ ዮሴፍ ከታች በተዘረዘሩት መዝሙራት ምክንያት ማለትም ያዳነኝን አውቀዋለሁ፣ የሞተልኝ ኢየሱስ ነው፣ በድንኳኔ እልልታ ሙሉ ነው፣ አድነኝ አምላኬ፣ አጌጥንበት ስምህን ይላል አንደበቴ፣ ባለውለታዬ፣ ምሬሃለሁ በለኝ፣ መድኃኒት ነህ አንተ፣ በፍቅር ላዚምህ፣ እንዲህ እናምናለን፣ እኔ አንተ ፊት ሰዎች ፈረዱብኝ፣ አንተ ግን አዳንከኝ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ፣ ፍቅርን ከክርስቶስ እና በመሳሰሉት መዝሙሮቹ ውስጥ ለኢየሱስ ክርስቶስ በመዘመሩ ከዛሬ ጀምሮ በቤተ ክርስቲያን ግቢ ብቻ ሳይሆን እንደተለመደው በመላው ዓለም ዞሮ የኢየሱስን ስም ከፍ ከፍ እንዲያደርግ እንዲጠራ ቤተ ክርስቲያናችን ወስናለች። እናንተም ኢየሱስን ስለሰበኩ ከቤተ ክርስቲያን ታግጃለሁ የምትሉ በመጀመሪያ ኢየሱስን ስትሰብኩ የሚያሳይ መረጃ፣ በመቀጠል ደግሞ ቤተ ክርስቲያን እናንተ ኢየሱስን ስትሰብኩ አቁሙ ያለችበትን ማስረጃ በግልጽ አቅርባችሁ በጨዋና በእውነት እንድትቃወሙን እንጠይቃቸዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ትናንትም ዛሬም ለዘላለም የጌቶች ጌታ የአማልክት አምላክ የንጉሶች ንጉሥ ነው። ክብር ለስሙ ይሁን፣ አሜን። ዘማሪ ቴዎድሮስ ይህንን መልእክት መስማት ያሳፍራል። ስሙት፣ ይንገረን፣ ስሙት። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚህ ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቀር ሙሉ ንግግር ሐጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይጠበቅባችሁም የሚል መልእክት ነው ውስጡ ያለው። ስድብ ያለው ፍትህ የጠየቁ ኦርቶዶክሳውያንን ነው። ሙሉ ቪዲዮን ማየት ትችላላችሁ። እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው እንዴ? አላለን። ግን በዝምታ አስገዳዮቻችን መካከል እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። አሁን ፍትህ የጠየቅነው ስለ ነፍስ እንጂ ስለ ገንዘብ አይደለም። ይሄን ቃለ ቀርን ግድያው ከጀመረ ጀምሮ መረጃውን ማየት ትችላላችሁ። ከዛ በፊት ማህበራዊ ጉዳዮችን በደንብ አድርጌ ስሰራ ቪዲዮ አይታይም። ስለዚህ ሳንቲሙ እየቀነሰ እንደሆነ ታውቃላችሁ። ቀየር አድርጌ ብሰራው ዛሬ አሁን ወጥቼ በአደባባይ ወጥቶ ፊቱን ስለገለጸው ስለ መልእክተኛው ብሰራ አሁን ከሚታየው በላይ ነው የሚታየው። ብንሰራ ምን እንደሚታይና ምን እንደማይታይ እናውቃለን። አባቶቻችን ግን ስለሚገደሉ በጎቻቸው ዝም አትበሉ ተብሎ ግን መናገር አባቶችን መስደብ መስሎ ለተሰማቸው ምናልባት የትኛው አባት እንደላከው አናውቅም። የትኛው አባት ተሰደብኩ እንዳለ አላውቅም። እንናገራለን። አሁንም አባቶቻችን